እኔ አትሊስት ትግራዋይ ነኝ። አማራን አልሰድብም፣ ኦሮሞን አልሰድብም። እኔ የምቃወመው ብልጽግና የሚባል ስርዓት ነው። የእኔ ህዝብ ስድብ አላስተማረኝም፣ ጨዋነትን ያስተማረኝ። አዲስ አበባ ተወልጄ ማደጌንም ማንም የሚያውቀው ሀቅ ነው። የመቀሌ ጁንታ መሆን ደግሞ በጣም ነው የሚያኮራኝ። ብወለድበት መቀሌ ከክፍለ ሀገሮች ከተማ ሁላ ውብ የሆነች ከተማ ናት። ቆንጆች የሚፈልቁባት፣ የተማሩ ሰዎች የሚፈልቁባት የትግራይ ዋና ከተማ ናት። ፕራውድ ነው የሚያደርገኝ። ብዙ ጊዜ አንተ ቤት ውስጥ መጥተው ያሸማቀቁኝ ይመስላቸው። እኔ በጣም ትልቁን እሳት አልፌ የመጣው ሰው ነኝ። ስርዓቱ ብብት ስር ቁጭ ብዬ ስቃወም፣ ስገረፍ፣ ስታሰር የነበርኩ ሰው ነኝ። እዚህ ጋር ለሚመጣ ተደብቆ ለሚያወራ ፊሽካ ምንም ይሄን ያህል አንተ ቤት በሪስፔክት ስለምታወያይ ነው የምመጣው። እውነቱን ልንገር፣ የአንተ ሀሳብ ብቻ ይጥመኛል ብዬ አይደለም። እኔ ከጀርባ ላማ ካልጣማኝ እዚህ ቤት ልወያይ የምመጣው ህጉን አክብሬ ይወያያለሁ። ከዛ ውጭ አንተም አትጭንብኝም፣ እኔም አልጭንብም። በልዩነት መሄድ እንችላለን። ግን አንተ ቤት ውስጥ እስካሁን ሲወያዩ እስከዛሬ ከሰማኋቸው ፍሬ ሀሳብ ያወራው ልጅ የቅድሙ ልጅ ነው። አትሊስት የሱንም ቁስል እንስማና አንድ የሚያደርገንን ነገር ይዘን እንሂዳለን። ይሄንን የሚገዛኝ እና ከሞጊልዳ እስከዛሬ ከሰማሁት ውስጥ አንድ ያልገዛኝ ሀሳብ የገዛኝ ሀሳብ ግን አለ። ኢትዮጵያዊ ነን ይለዋል አንተ ጋር እየመጡ በጀርባ የሚያቀራቅሩትን ማንነት አብረን ያደግነው እናውቀዋለን። ኢትዮጵያዊነት ፊሽካ ከኔ የበለጠ ከአፄ ዮሐንስ ልጅ ካሉላ አባ ነጋ ልጅ የበለጠ የሚያውቀው የለም። ይህን ትርክት አንተ ቤት ደግሜ ነገር አሳምነው ጽጌ ስለ ትግራይ ህዝብ ኢትዮጵያዊነት ያወራል። ባንዲራ በመለጠፍ አይደለም እኛ ኢትዮጵያዊነትን የምናውቀው፣ ሞተንለት ነው። ሞተን ቆስለን ታርደን ተገለን ኢትዮጵያን አቁመናል። አባቶቻችንም እኛ። የተሳሳተ ስርዓት አለ፣ ከተሳሳተ ህግ ይፍረደው። ሁሉም እኮ አማራውም ጋር ባለጌ ያለ፣ ኦሮሞም ጋር ባለጌ ያለ፣ ትግሬው ጋር ባለጌ ያለ። ተላላኪ ነው የሚባለው ነገር ማልቀበለው ነው። ትናንት ተላላኪ ከነበሩ ዛሬ ምንድን ናቸው? ደግሞ በጣም ከሚያስቀኝ ነገር አንድ ቀበሌ ሳትይዝ፣ አንድ የተመቻቸ ቦታ ሳትይዝ ገና እዛ ቦታ ፖዚሽን ላይ ሳትደርስ መፎከሩ ፉከራ ያዋጣ እንዳያዋጣም እኮ ለህዝብም ጠላት ማፍራት ነው። አትሊስት ከገጠምኮ ጠላት ጋር እንኳን ውጤት እስክታመጣ ድረስ ያኛውን ጠላትን እንኳን አለሳልሰ መያዝ አለብህ። እነዚህ ሰዎች ተደብቀው የሚያወሩ ግን ጥላቻ። እኔ ለሰፊ አማራ ህዝብ ክብር አለኝ። የወልቃይትም ችግር እኔ ሁሌ ማንም ቤት ሄጄም ደግሞ ቃል ነው ሁለቱ ገበሬ ከፖለቲከኞች ነፃ ሆነው ከባለጌዎች ነፃ ሆነው ከሰሊጥ ነጋዴ ልጆች ነፃ ሆነው ይወያዩና መፍትሄ ያገኙበት። ካልሆነ እኛ ብዙ ነን፣ እኛ እኮ ባለ ጊዜ ነን፣ እኛ እኮ እንደዚህ ነን፣ እኛ እኮ የአፄ ምኒልክ ልጆች ነን፣ እንሰብራቸዋል፣ እናንተ ትንሽ ትግራዋይ በማነስ በመብዛት የሚያምን ህዝብ አለ። ጭቆናን የማይቀበልም ባርነትን የማይቀበልም በእኩልነት የሚያምን ህዝብ ነው። ስለዚህ አሁንም ቢሆን እኛ ይጽፋሉ አንተ ጋር 1.5 እያሉ ከዛ ደግሞ ሞትን አትበሉ ይላሉ። እኛ መንግስትን የተቃወመ። ስለዚህ እኔ አንተ ቤት ማስተላለፍ የምፈልገው መልእክት አንተ ስለ ትግራይ በተቃራኒ ሆኖ የሚወጣ ሰው አትሊስት ቪዲዮ ጣበል፣ ኃላፊነት ወስዶ ይናገር። አንተ ቤት ኃላፊነት ወስዶ ይናገሩ። የሆነች አውሮፓ ሀገር ውስጥ አንድ ክፍል ቤት ውስጥ ተቀምጠው በሚሰጣቸው ባጀት 24 ሰዓት ሙሉ ስራ ይሰሩ። ስለ ትግራይ ህዝብ እንዳይረጋጋ፣ ፖለቲካው ተረጋግቶ እንዳይሄድ፣ ከኢትዮጵያ ጋር ያለውንም ጥያቄ በትክክል እንዳይጠይቅ ትንሽ ኢሾቹን እየፈጠሩ አክሱም እኮ ዛሬ አይደለም የመጣው። ቴዲ አንተ አታውቅም እንዴ? በነገስታት ጀምሮ ያልተደረገ ነገር አሁን በኢህአዴግ ነው እንዴ የሚያደርገው? መለስ ነው የሚያደርገው? አብይ ነው የሚያደርገው? ንጉስ አልነጃሽ እያሉ ያልተደረገ ነገር አሁን የሚደረግ ይሄ ጸብጫሪነት ነው። ህወሓት ደግሞ እምነት ውስጥ የሚያገባው ጉዳይ የለም። እኔ ክርስቲያን ነኝ። ህወሓት በእምነት የሚመጣ መጀመሪያ እኔ የማጠፋው እምነት የግል ነው። ገብቷል አይደል? ስለዚህ አሁንም ቢሆን አንተ ቤት ሳይድ ይዘው ለትግራዋይ ሳይሆኑ ሀሳብ መስጠት እኔን እንጂ አላውቅም። ቅድም የነገረው ሮንግ የመጨረሻ ሮንግ ነው። በተጨባጭ መረጃ ነው ማሳየው። ውቅሮ የአማራ ናት እያለ የሚውል ሰውዬ እኔ እንደ ትግራዋይ የህወሓት ኮዳ እንጠለጥላለሁ ብሎ ሲመጣ እሱ አትሊስት ህወሓት ነኝ ብሎ ነው የመጣው። እኔ አንተ ቤት እስከዛሬ ስዋይ ህወሓት ነኝ ብዬ አይደለም የመጣው፣ ትግራዋይ ነኝ ብዬ ነው የመጣው ስለተበደለው ህዝቤ። ቅድም አንተ ላይ ደግሞ ክሌም አድርጌ ቅር ያለኝ ጥያቄ የምጠይቀው የትግራይ ተወላጆች ከአዲስ አበባ ከመቀሌ ጦርነት ሸሽተው ሄዱ አልከኝ አይደል? አዎ ሄዱ። 22 እኮ ቁጭ ባሉበት በወንበር ውስጥ በተቀመጡበት እየታፈሱ እየታሰሩ ሰላምን ፈልገው ሲሄዱ እዛ የሚገጥማቸው እስር ነው። ስለዚህ ይህንንም ነገር አትሊስት መታሰራቸው መፍትሄ ስላልሆነ ነው የሚታገሉት ያሉት እና ማንም ጦርነትን የሚፈልግ ትግራዋይ የለም። የትግራይ ህዝብ ጥያቄ ከህወሓት ጥያቄ በላይ ነው። ገብቷል? እኛ ህወሓት ነገ ቢባረር የትግራይ ህዝብ ጥያቄ አይቆምም። የገደለውን መንግስት ፍትህ ይፈልጋል፣ ካሳ ይፈልጋል። በንጹህነት የመደራደር ፖዚሽኖች ተዘጋጅተው እንደ ኢትዮጵያ የምንቀጥል ከሆነ ህዝቡ እዛ ሀገር ቤት የሚኖረው ህዝብ ተመካክሮ ከህዝቡ ጋር የሚወሰነው። ስለዚህ ቴዲ እኔ አንተን ከተጫንኩ ሶሪ፣ ግን ልጁ በጣም ስላለኝ ነው። ከዛም በፊት የነበረውም ልጅ በንቀት ነው የሚያወራ። አንድ ቀበሌ ሳትይዝ ጉራ፣ አንድ ቀበሌ አትሊስት የሆኑ ቀበሌዎች ይዘህ እኮ ነው እናንተንም አልሰማ የምትለውና ሰርቨር መጥፎ ነገር እንድታወራ ያደርገዋል። እኔ በዛ ልክ አለው የአማራ ገበሬ የትግራይ ህዝብ ተርቦ ስንዴ ሲያደርስ ስላየው እኔ አማራ እንደ ህዝብ አላወራም። የማይወክሉ ሰዎች ናቸው። አማራነት የሚያሳፍራቸው ሰዎች ናቸው። በቪዲዮ ወጥቶ እንኳን ስለሚሞትላቸው ህዝብ መታገል የማይችሉ ሰዎች ናቸው።
አንተ ቤት ተለሳልሰው ያወራሉ፣ ከጀርባ እንዴት ያለቅሳ። እኛ ከትንሽ ቤት እስከ ትልቅ ቤት ሁሌ እንገናኛለን። አንተ ስለማዞር ምንም ብለው የምንተዋወቅ የሚያወሩት ሁላ ወሬ ሪስፔክት የሌለው ነው። ሪከርድ አለ። ህዝብ እንደ ህዝብ እየረገጡ አንተ ቤት ሲመጡ ነው በዲስፕሊን የሚያወሩ ይመስሉትና ስለምትታገለው ህዝብ እውነተኛ የዛ ህዝብ ተወካይ ነኝ ብለህ ካመን እንዲግልጥ ብለህ ኃላፊነት ወስደህ ማውራት ገብቶሃል አይደል? እዚህ በምትረዘው መርዝና መርዝ እዛ ህዝብ አታጋድልም። እኔ የጦርነት ደጋፊ አይደለሁ። የአማራ ህዝብ እና የትግራይ ህዝብ ኢትዮጵያዊ ነው። ለኢትዮጵያ ሲል ብዙ ዋጋ የከፈለ ህዝብ ነው። ብዙ አጼዎችም መጥተው ተዋግተዋል። በውስጣቸውም ብዙ አጼዎች ሳይስማሙ ፖለቲካ ችግሮች መጥተዋል። ተዋሉ ዘመን የሆነው ዛሬም ተገዳድለናል። ይሄ ነገር ይቁም ነው የምለው። እኔ ብዙ አማራ ጓደኞች አሉኝ፣ ስቲል ነው ረስ ፍሬንዶች ኦሮሞዎች ገብቷል። ስለዚህ እኔ የኦሮሞን ህዝብ ያንቋሸፍኩ ባለጊዜ እያልኩ ስልጣን ላይ ያለውን ስርዓት ላስወግድ አልችልም። መጀመሪያ ኦሮሞ እንደማንኛውም ብሔረሰብ እንደተበደለ ማመን አለብን። እኔ እንደዛ ነው ማምነው። ወለጋ ላይ እየሞተ ነው፣ ግንጭ ላይ እየሞተ ነው፣ አምቦ ላይ እየሞተ ነው። እኔ የምቃወመው ብልጽግና የሚባል ስርዓት ከዛ ውጭ አንተ ቤት ስተናገር ያውቃል። ብልጽግና ነው የምለው ሁልጊዜ አይደል? ዛት ብዙ ሰዎች በእነሱ ፖዚሽን እንድወርድ ነው የሚፈልጉት። እኔ አልወርድም። አስተዳደገኝ እነዛ ነው። ከጨዋ ቤተሰብ ከጀግና ቤተሰብ ነው የተወለድኩት። እኔም ደግሞ ትግራዋይ ነኝ። የኔ ማህበረሰብ በእንደዛ የሚያምን አይደለ። የኛ ህዝብ አሁንም በደል ላይ ያለው ችግር ላይ ያለው እንደ ማንኛውም ኢትዮጵያዊ እንዲስተናገር ነው እንጂ የሚፈልገው የተለየ ጥቅም የሚፈልግ ህዝብ አይደለም። ስለሰጠኝ እድል አመሰግናለሁ።